አለች እህቴ ወጥቷል ወንድሜ መድረሻዋን ሳታውቅ ሻንጣዋን ሸከፈች። ውስጧ ሳይፈልገው እሄዳለሁ አለች። አሁን ሳትፈልገው ውስጧ ሳይደሰት ድሮስ ማን ፈልጎ ይመኘዋል ስደት። በዜና ተነግሯል፣ ፊልሞች ተሰርተዋል፣ ስለ ስደት ብዙ ተብሏል። እሷስ መች አጣችው? መች ሳትሰማ ቀርታ ልለወጥ ብላ እንጂ በመስራት በርትታ። እናት ስታሳድግ እንጨት ተሸክማ ከክብደቱ ብዛት ወገቧንም ታማ። አባት ሲያሳድግ እጅጉን ለፍቶ ነው፣ ቢለፋ ቢደክም ቀኑም ጨለማ ነው። ታዲያ ምን ታድርገው? ከመሄድ በስተቀር ምንስ መፍትሄ አለው? ምንም ባይፈልግም አባት ሊሸኛት ነው። አንጀቷ ባይችልም እናት ልትሸኛት ነው። ሄዳለች ልጅቷ ከማታውቀው ሀገር። ያጋጠማትማ ስንቱ ስቃይ ነበር፣ ስንቱ ግፍ መከራ፣ ስንቱ የጉድ መዓት። መገረፍ፣ መገደል፣ በረሃብ መቀጣት። ያንን ሁላ አልፋ አንዱ ቤት ገብታለች። ምንም አልቀራትም፣ ደሟን ታፈሳለች። ይሄም ይሁን ብላ እየኖረች ችላ ደሞ ሌላ ግፍ፣ ሌላ መከራ። አመመኝ፣ አዎ አመመኝ፣ የእህቴ መከራ ውስጤን ኮረኮረኝ። ተሰማኝ፣ አዎ ተሰማኝ፣ የወንድሜ ጩኸት ውስጤን ሰላም ነሳኝ። ችላ በኖረች ግፍ ያልፋል ባለች ቀኑን አንዱ ባጠፋው አበዙት ስቃዩን። እንዴት ይወራ እንዴት ይነገር? ህመምሽ ይሰማል ሲቃዩም ጩኸትሽ። ከማውራት በስተቀር ምንስ ላድርግልሽ? ከመቃወም በቀር ከማውገዝ ተግባሩን ሌላም ስልጣን የለኝ ለማቆም ስቃዩን። ያማል፣ አዎ ያማል፣ ሩቅ ካለሽበት ህመምሽ ይሰማል። አበባው ከሰመ ያወጣትነት በሰው ሀገር መክኖ ያያለሽ ውበት። ወደኸው አይደል ፈልገኸው አይደል ያልፋል ይነጋል ብለህ በሰው ሀገር ስትቀል። ነገም ሌላ ቀን ነው በሚል ተስፋ ኖረህ ደሞ አሁን